ሰላም ውድ የሚርሲ ሀበሻ ጎልድ ቤተሰቦች የትም ዓለም ላይ ያላችሁ ዱባይ፣ ኢማራት ያላችሁ፣ ኢትዮጵያ እና ደግሞ ዩሮፕ፣ አሜሪካ የትም ሀገር ሆናችሁ እኔን ሰፖርት የምታደርጉ ሁለተኛ ብራንቻችንን ደግሞ መክፈታችንን አስመልክቶ ብራችሁን ኢንቨስት አድርጋችሁ እኛ ጋር በፈለጋችሁት ጊዜ ሸጣችሁን ከነወለዳችሁ ከነትርፋችሁ ምናስገባበትን ወይም ደግሞ ወርቃችሁ ሳይላክላችሁ ከፈለጋችሁ እዚሁ በፈለጋችሁት አማውንት ገዝታችሁ ማለትም ይሄ 24 ካራት የሚባለው ወርቅ ማለት ነው። ታክስ የለውም፣ ሜኪንግ ቻርጅ የለውም። በወርቅ ዋጋ ነው የምትገዙት። እሱን ገዝታችሁ ኢንቨስት አድርጋችሁ ልክ የወርቅ ባንክ እንደማለት ነው። ሪሲት አላችሁ፣ ውል አላችሁ ከኛ ጋር የትም ሀገር ሆናችሁ ኢንቨስት አድርጋችሁ ብራችሁ ከወለዳችሁ ደግሞ ወይም ትርፋችሁ በፈለጋችሁት ጊዜ ትራንስፈር ይደረግላችኋል። ከፈለጋችሁ ደግሞ በጊዜ ገደብ ይሰጣችሁና በዛ ጊዜ ገደብ ብራችሁ ሙሉ ከነትርፉ ይመለስላችኋል ማለት ነው። ብዙዎቻችሁ እንደሚጠቅም ተስፋ አደርጋለሁ። ምክንያቱም አብዛኛው ሰው ባንክ ወይም ደግሞ የተለያየ ነገር ላይ ንብረቱን ያውላል። ያ ንብረቱ ደግሞ በአንዳንድ ምክንያቶች ሊጠፋበት ይችላል፣ ተጠያቂነት ሊያደርስበት ይችላል። ወርቅ ግን ስትገዙ ለምሳሌ በኪሎ ደረጃም ቢሆን እስከ $100,000 ድረስ አውጥታችሁ ኢንቨስት አድርጋችሁ ከዛ በወለዳችሁ ደግሞ እያንዳንዱ ትርፋችሁ ደግሞ በየቀኑ የወርቅ ሂሳብ የታወቀ ነው። ጎግል ላይ ማንም ሰው ገብቶ ማየት ይችላል። ስለዚህ ያተረፋችሁትን ብር ከነ ወርቃችሁ ኢንቨስት ካደረጋችሁት ጋር ጨምሮ አንድ ላይ ትራንስፈር ይደረግላችኋል ማለት ነው። ይሄ ደግሞ እናንተ በምትፈልጉት አይነት ጊዜ ገደብ ይሰጣችኋል፣ ውል ስላለው ማለት ነው። ይሄንን ላሳውቃችሁ እወዳለሁ። ከኛ ጋር ኢንቨስት አድርጋችሁ አብረን ማደግ እንችላለን። ስለዚህ ይሄንን ሀሳብ እንዴት አያችሁት? ኮሜንት ላይ አስቀምጡልኝ።